ላሚን ያማል አሳዘነኝ ጋይስ። ዲያጎ ሲሞኔ እጅግ በጣም መልካም የሚባል ውጤትን ከካምፕኑ ይዞ ወደ ሜትሮፖሊታኑ መመለስ ችሏል። በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ባርሴሎና በካምፕኑ በዲያጎ ሲሞኔ አትሌቲኮ ማድሪድ የ2-0 ሽንፈት ገጥሞታል። በዚህ ጨዋታ ላይ ባርሴሎናዎች ፈርስት ሃፍ ሙሉ በሙሉ ቁጥጥር ነበራቸው። ኦልሞስት ሙሉ ጨዋታውም የበላይነት ነበራቸው ማለት ይቻላል። ቀይ ካርድ ሞተባቸው ማለት ነው። ነገር ግን 44ኛው ደቂቃ ላይ ብልጫ በነበራቸው ሰዓት ላይ ከአትሌቲኮ ማድሪዶች የመጣን ካውንተር አታክ የመጨረሻ ሰውን ዩሊያን ሲሞኔ ላይ እንግዲህ ፓው ኩባርሲ ጥፋት በመስራቱ በቀይ ካርድ ከሜዳ ወጥቶ ነበረ። ከዛም የተገኘችውን ቅጣት ምት በአትሌቲኮ ማድሪድ በኩል ዩሊያን አልቫሬዝ በግሩም ሁኔታ ወደ ጎልነት በመቀየር አትሌቲኮ ማድሪድን ቀዳሚ ማድረግ ችሎ ነበረ። ከዛ በኋላም ከሰከንድ ሃፍ በኋላ የባርሳ ተጫዋቾች ቁጥር ማነስና በአትሌቲኮ ማድሪድ ተጫዋቾች ቁጥር ብልጫ መወሰዱ በጣም ጎርቷቸው ነበር። ያም ቢሆን ግን ከማጥቃት ወደ ኋላ አላሉም ነበረ። ለማጥቃትም ጥረት ሲያደርጉ ነበር ከጥንቃቄ ጋር ማለት ነው። ነገር ግን አትሌቲኮ ማድሪዶች በሌላ ካውንተር አታክ በሶሎርዝ አማካኝነት ተቀይሮ በገባው ተጫዋች 70ኛው ደቂቃ ላይ ተጨማሪ ጎል አግኝተው 2-0 ጨዋታውን ድል በማድረግ መልካም የሚባል ውጤትን ወደ ሜትሮፖሊታን ይዞ መመለስ ችሏል።